ሞዴሊንግ ላይ ኢንተርናሽናሉም ይሁን ሎካል ማርኬቱ ላይ ሜጀርመንት በጣም ወሳኝ ነው። አሁን ስለ ኢንተርናሽናሉ ማርኬት ስናወራ ቁመት ሜትር ከ75 በላይ መሆን አለባቸው። ሴቶች፣ ወንዶች ደግሞ ከ85 በላይ መሆን አለባቸው። የሂፕ ሳይዝ ማተር ያደርጋል፣ የዌስት ሳይዝ ማተር ያደርጋል፣ የብራ ሳይዝ ማተር ያደርጋል። ሰው ሜጀርመንቶቻችሁ ላይ በደንብ አተኩራችሁ መስራት ይኖርባቸዋል። ያ ማለት ምን ማለት ነው? ፊት ሳይዝ ሞዴሊንግ የምትሰሩ ከሆነ ሰውነታችሁን የኢንተርናሽናል ሞዴል ሪኳርመንትን የሚያሟላ ለማድረግ ስፖርቶችን መስራት፣ ኤክሰርሳይዝ ማድረግ፣ ክብደት መቀነስ ሊሆን ይችላል። ኮሜርሻልም የምትሰሩ ከሆነ የራሱ የሆነ መስፈርትና አቋም ስላለው ያንን ፊት ለማድረግ ያንን የሜጀርመንት ጎላችሁን ታርጌት አድርጋችሁ ኤክሰርሳይዝ ብታደርጉ፣ ስፖርቶችን ብትሰሩ፣ የዳይቲንግ ስኬጁላችሁን ብታስተካክሉ፣ ሄልዚ የሆነ ሰውነት ብታመጡ መልካም ነው። ከዛ በተጨማሪ ደግሞ ስኪኒ ሆን አይደለም ፊት ሳይዝ ሞዴል ማለት ሜጀርመንቱን ፊት ማድረግ ነው። ኤቭሪ ዲዛይነር ኤቭሪ ክላይንት በእናንተ ሜጀርመንት አይደለም የሚሰራው፣ በራሱ ሜጀርመንት ይሰራል። እናንተ ያንን ሜጀርመንት ሄዳችሁ ፊት ማድረግ ከእናንተ የሚጠበቅ ወይም ከሞዴል የሚጠበቅ ነገር ስለሆነ ማለት ነው።